Arma
أكبر تكبير الله أكبر الله أكبر تكبير የአነሻ ግሩፕ በወሎ ማስተር የሚገኙ ናቸው። ይህንን የካውንስሉ ህብረት ማዘጋጅተው ወደ እናንተ አድርሷል። በጣም ደስ የሚል ነው። እስኪ በእናንተ በተክቢራ አዳሽ እሽያው ነበር። አላሁ አክበር። የኢትዮጵያ ሙስሊም ወጣቶች ላፍታ ቆም ብለን የወደፊቷ ኢትዮጵያ ትመስላለች የሚለውን ስናስብ ሙስሊም ወጣቶች በሀገራቸው የሚኖራቸው ሚና ጠንካራ መሆን እንዳለበት እንደምናስፈልግ ነው። የሀገሪቱ 60% የሆነው ወጣት ኃይል ከዚህ ውስጥ ግማሽ ሙስሊም ወጣት በሆነበት ሁኔታ ወጣቱ ከሱስ የጸዳ የተማረና ብቁ በማድረግ በህነት የተመራ ለሀገር ግዴታ እንዲወጣ ማድረግ አስፈላጊ ነው። የወጣትነት ብርሃን ደግሞ የደበዘዘን ሁሉ ያፈካል፣ ህዝብን ለተሻለ ነገር ያስባል። ዛሬ የኢትዮጵያ ሙስሊም ወጣቶች ካውንስል በይፋ የተመሰረተ ነው። የዚህ ካውንስል ደግሞ ራዕይ ተልዕኮና ተግባራቱ ምንድናቸው ነው? የኢትዮጵያ ሙስሊም ወጣቶች ካውንስል ዋና ጸሐፊ የሆኑትን ኢንጂነር ከማል አህመድን ወደ መድረክ በመጋበዝ የካውንስሉ ራዕይ ተልዕኮና ተግባራት ለእናንተ ያደርሳል። ኢንጂነር ከማል አህመድ ወደ መድረኩ ጋብዘናል። አላሁ አክበር አላሁ አክበር። የአላህ ሰላምና እዝነት ለዓለማት እዝነት በተላኩት ታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እስከ ትንሣኤ ፈለጋቸውን በተከተሉ ላይ ሁሉ ይሁን። አላህ ሆይ አንተ ወደ እኛ የምታወርደው ወደ መልካም ነገሮች ሁሉ ከጃይ ደካሞች ነንና እርዳታህን እንሻለን። ወደ እውነት መርተህ መከተልን ለግሰን። መጥፎ ድርጊቶች የምንለይበት ልቦናና የምንርቅበትን አበስሰን። ንግግርንም ከሚያዳምጡት መልካሙንም ከሚከተሉት አድርገን። ከደጋግና መልካም ባሪያዎች ተርታ የመሰለብን ጸጋም አድለን። አሚን። የተከበሩ ክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ ዑለማ ምክር ቤት ሰብሳቢ፣ የተከበሩ ሼህ አብዱል ከሪም በድረዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ የተከበሩ ሼህ ኡስታዝ ሐሚድ ሙሳ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ፣ የተከበሩ ዶክተር ጀይላን ከድር የኢትዮጵያ ዑለማ ምክር ቤት ምክትል ሰብሳቢና የአፍሪካ ዑለማዎች ምክር ቤት ምክትል ሰብሳቢ፣ የተከበሩ ኡስታዝ አቡበክር አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽሕፈት ቤት ኃላፊ፣ የተከበሩ ሼህ ሱልጣን ሀጂ አማን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ ውድና የተከበራችሁ የሀገራችን ታላላቅ ዑለማዎች፣ ዱዓቶች፣ የመጅሊስ ኃላፊዎች፣ ጥሪ የተደረገላችሁ የምክር እንግዶች፣ የተከበራችሁ አባቶችና እናቶች፣ እህትና ወንድሞች፣ ታዳጊና ወጣቶች፣ ክቡራትና ክቡራን በሙሉ ዛሬ ጥሪያችንን አክብራችሁ የካውንስላችንን ይፋዊ የምስረታ መሰናዶ ለመታደም እዚህ በመገኘታችሁ የተሰማኝን ታላቅ ደስታና ክብር ከልባዊ ምስጋና ጋር በካውንስሉ ስም ለመግለጽ እወዳለሁ። ለዚህ ታሪካዊና የኢትዮጵያን ሙስሊም ወጣቶችን ታሪክና ሚና የሚመጥን ግዙፍ ሀገር አቀፍ የወጣቶች ካውንስል ይፋዊ ምስረታ ቀን እንኳን አደረሳችሁ፣ እንኳን አደረሰን።